በጾም ሰዓታችሁ ጊዜ የሚሆን አይሁን 3 ነገሮችን በሕሊናችሁ ትይዙ ዘንድ እመክራችኋለሁ። ቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለወርኃ ጾመ ፍልሰታ በሰላም አደረሳችሁ አደረሰ። ስለ ጾም ቅዱስ ዮሐንስ አፈወርቅ እንዲህ ይለናል። በጾም ሰዓታችሁ ጊዜ የሚሆን አይሁን 3 ነገሮችን በሕሊናችሁ ትይዙ ዘንድ እመክራችኋለሁ። እነርሱም ክፉ ከመናገር መከልከልን፣ ማንንም ሰው እንደ ጠላት ከማየት መቆጠብንና እንደ ልምድ አድርጋችሁ ከያዛችሁት መሐላ ትርቁ ዘንድ እመክራችኋለሁ። ጾም የጤንነት እናት፣ የፍቅር እህት፣ የትህትና ወዳጅ ናት። ሕመሞች አብዛኛውን ጊዜ ያለ ቅጥ ከመመገብ የሚመነጩ ናቸው። ቅዱስ ዮሐንስ አፈወርቅ። ጾም የጸሎት ምክንያት ናት። የጸጋ መገኛ ናት። አርምሞን የምታስተምር ናት። ለበጎ ሥራ ሁሉ ታነቃለች። የጸዋሚ ሥጋውን ምንጣፉን አንጥፎ ሌሊቱን ሁሉ ተኝቶ ማደር አይቻለውም። በምን ጎን ይተኛዋል? ሰው አብዝቶ በጾመ ያህል በዚህ መጠን በትህትና ሆኖ እያለቀሰ ይጸልያል። ጸሎት ከልቦናው ይታሰባሉ። አንድም ጸሎተ ልብ ይሰጠዋል። በፊቱ የትዕግሥት ምልክት ይታያል። በኃጢአቱ ያዝናል። ክፉ ሕሊና ይርቅለታል። የበጎ ነገር መገኛ መከማቻ በምትሆን በጾም ይኖራልና። ጾምን የናቀ ያቃለለ ሰው በጎውን ነገር ሁሉ ከራሱ አራቀ። ማር ይስሐቅ። ጾም እጅግ ግሩም የሆነ ነገር ነው። ኃጢአታችንን እንደማይጠቅም አረም ከውስጣችን ይነቅለዋል። እውነተኛው የጽድቅ ተክልም በውስጣችን ልክ እንደ አበባ እንዲያብብ ይረዳዋል። ቅዱስ ባስልዮስ። ጾም ሙሽሪትን ትመስላለች። ሙሽሪትን በሰርግ አዳራሽ ሆነው የሚቀበሏት ሰዎች ቤቱን ያስጌጡታል፣ ይሸልሙታል። ወደ ሰርጉ አዳራሽ የሚገባውን ሰው የሰርግ ልብስ ለብሶ እንደሆነ የቆሸሸ እንዳልሆነ አይተው ያስገቡታል። እኛም እንዲህ ልንሆን ይገባናል ብዬ ነግራቸዋለሁ። ልቦናችንን በማንጻት ልል ዘሊል ከመሆን በመራቅ የክፋት እርሾን በማስወገድ ከጾም ጋር አብረው የሚመጡትን የሚያጅዋትን መልካም ምግባራትንም ለመቀበል የልቦናችንን ውሳጤ በመክፈት የምግባር እናት የማስተዋል እንዲሁም ለሌሎች ምግባራት ሁሉ ንግሥት የምትሆን ጾምን ልንቀበላት ይገባናል ብዬ ነግራችኋለሁ። ይህን ያደረገን እንደሆነ ታላቅ ሐሴት እናደርጋለን። እርሷም ቁስለ ነፍሳችንን ትፈውስናለች። በሌላ አገላለጽ ብነግራችሁ ሐኪሞች በአንድ ታማሚ ሰው ሰውነት ውስጥ ያለውን ቆሻሻ መርዘኛ ፈሳሽን ማስወገድ ሲፈልጉ መጀመሪያ የሚያደርጉት ነገር ቢኖር ታማሚው ምግብ ከመውሰድ እንዲቆጠብ ነው። ታማሚው ለጊዜው ምግብን ከመብላት ካልተከለከለ ሐኪሞች የሚሰጡት መድኃኒት እንደተፈለገ ውጤት አይሰጥም። እኛም ቁስለ ነፍስ ቁስለ ሥጋ የምትፈውሰውን ጾም ስንቀበላት ከዚህ በላይ ልንሆን ይገባናል ብዬ ነግራችኋለሁ። ድህነተ ሥጋ ድህነተ ነፍስን የምንሻ ከሆነ ልቦናችንን ንጹሕና ንቁ በማድረግ ልንወስዳት ይገባናል። እንዲህ ካልሆነ ግን ከጥሟ ይልቅ ጉዳቷ ያመዝናል። ቅዱስ ዮሐንስ አፈወርቅ። ኃጢአት ለመስራት ቀጠሮ ትይዛለህ፣ ጽድቅ ለመስራት ግን ጊዜ የለኝም ትላለህ። ጓደኛህን ለማግኘት ጊዜ አለ፣ ንስሐ አባትህን ለማግኘት ግን ጊዜ የለህም። በሥጋ ስትራብ ከየት አምጥተህ ለምነህ ቢሆን ትበላለህ። ነፍስ የክርስቶስ ሥጋ ከራባት ግን ዘመናት ተቆጠሩ። ወዳጄ ሆይ እባብ አሳተኝ አለችውና ከፍርድ ያላመለጠችውን ሔዋን ታስታውሳለህ? እንግዲያውስ አንተም እንደርሷ ምክንያት በመደርደር ራስህን ለማጽደቅ አትሞክር። ይህ ሲነገርህም በተግባር እንጂ በከንፈር መልስ ለመስጠት አትጣር። ምክረ አበው። አንተ ታማኝ ሆነህ በፈቃድ ከምትሰራቸው ኃጢአቶች ከታቀብህ እግዚአብሔር ደግሞ ያለ ፈቃድ እንድትሰራቸው ከሚመጡብህ ኃጢአቶች ሁሉ ይጠብቅሃል። ብፁዕ አቡነ ሽኖዳ ሳልሳዊ። በሚመጣው ዓለም በድህነት ለመኖር እንድንበቃ በዚህ ዓለም በቅምጥልነት መኖርን አንሻ። ነገር ግን ስለ ጽድቅ የሚገጥሙንን መከራዎች ሁሉ እንቀበል። ከንቱነትን ከእኛ ቆርጠን እንጣል። ለመኖር አስፈላጊ ከሆኑት በቀር
ሌላ እንሻ፣ ካለን ለጎደላቸው እናካፍል። ተወዳጆች ሆይ እርሱ መንግሥቱን ሰጥቶን እኛ ቁራሽ እንጀራ መንፈጋችን ምን አይነት ይቅርታን ያሰጠን ይሆን? እርሱ ለፍጥረቱ ሥራዎቻቸውን በብርሃን ይከውኑ ዘንድ ፀሐይን ያወጣልን፣ እኛ ግን ለድሃው ወገናችን ልብስ እንኳ ማልበስን አልፈቀድንም። እንግዶችን ከጣሪያችን በታች ጠለሉ ዘንድ ከለከልናቸው። ነገር ግን ስለ ፀሐይና ስለ ጨረቃ ስለምን እናገራለሁ? እርሱ ሥጋውን ማዕድ አድርጎ በፊታችን አቀረበልን፣ ክቡር የሆነውም ደሙንም ሰጠን። አንተ ግን ከምትጠጣው ለድሃው ወገን ለጥሙ ሰጠኸው። ይህን ለአንዴ እንኳን አድርገህለታልን? ባለ መጠን የቸርነት ሥራ ሟልተህ አልፈጸምክም። በዚህ ድርጊትህ መቅረዛቸውን ይዘው ዘይታቸው ያለቀባቸውን ደናግል ትመስላለህ። ለምን አንዲት በጎ ሥራ መስራት አቃተ? ጥቂት ስንኳ መመጽወት ተሳነ። ነገር ግን የእግዚአብሔር የሆነውን ላለመስጠት ስትል ጥቃቅኑ ሁሉ ትቆጥራለህን? የዚህ ኢሰብአዊነት ምክንያቱን እነግርህ ዘንድ ትሻለህን? ሰዎች በስስት ሀብት ያገኙ እንደሆነ ይህ በራሱ ምጽዋት ለመስጠት አያስጨክናቸውም። አንድ ሰው በዚህ መንገድ ሀብትን ያገኘ እንደሆነ እንዴት አድርጎ መጠቀም እንዳለበት አያውቅም። አንድ ሰው ገንዘብ በአመፃ ቀምቶ የእርሱን ተቃራኒ የሆነውን የርኅራኄ ሥራን ያደርግበት ዘንድ ይቻለዋልን? ከሌላ ቀምቶ መውሰድ የለመደ ሰው እንዴት ለሌላ ሰው ማካፈል ይቻለዋል? ሥጋን መናጠቅ የለመደ ውሻ በጎችን ሊጠብቅ አይችልም። ይህን የመሰለውን ውሻ እረኞች ይገሉታል እንጂ። ይህ የእኛ ዕጣ ፈንታ አይደለም። ስለዚህ ይህን ከመሰለ ሥጋዊ ተድላና ደስታ እንቆጠብ። እነዚህ ሰዎች ረሃብተኞችን ለሞት ዳርገው ራሳቸውን ግን ሥጋ የሚመግቡ ናቸው። እግዚአብሔር አምላክ በጋራ እንጠቀምባቸው ዘንድ የሰጠንን ፍጥረታትን ትመለከታላችሁን? ሰው ግን ከባለጠጎች ወገን ለመቆጠር ሲል ሰዎችን በመዝረፍ እንዲደኸዩ ያደርጋል። ከዚህ ግብ ንጹሕ መሆን ከፈለግ ግን ለሌሎች ቸርነት ልታደርግ ይገባል። ይህ ነውና ለማዳናችን ዋስትና። ምንም ግምጃ ቤታችሁ ድምፅ አውጥተው አይጣሩ እንጂ ብዙ ሰዎች ዘራፊዎች ወደ እርሱ ጮኹ ብለው በመጥራት ይሰበሰባሉ። የድሆች ግምጃ ቤት ያለው ግን ከእግዚአብሔር ዘንድ ነው። ያንተም ብትመጸውታቸው ስጦታህን በእግዚአብሔር ዘንድ የተወደደ አድርገው ያጠፍጡልሃል፣ ከኃጢአትም ንጹሕ ያደርጉሃል። በእግዚአብሔርም በሰውም ዘንድ ሞገስን ታገኛለህ። እነዚህም መልካም ብድራቶችን የምታገኝባቸው ሆነ ሳለ ስለምን ስስታም ትሆናለህ? አንተ በእግዚአብሔር መንግሥት ከምታገኘው ዋጋ በላይ ድሆች በምድር ከምጽዋት የሚጠቀሙ አይደሉም? አሁን በዚህ ዓለም በምጽዋት ድሆችን ከሥጋ መከራ ልታሳርፋቸው ትችላለህ። በድሆች ምክንያት አንተ በእግዚአብሔር መንግሥት የምታገኘው ዋጋ ለድሆች ካደረግላቸው ቸርነት በላይ ነው። ስለዚህ በፍርድ ዙፋን ፊት በቆምን ጊዜ እንዳናፈር ለድሆች ቸርነትን በማድረግ እንጽና። ቅዱስ ዮሐንስ አፈወርቅ